የሚሰበሰብበት ወቅት አይደለም። ሸዋንን አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክስተት የሚከሰትበት ቦታ ነው። የእኛም ማጀቴ ደግሞ እንደዛው አንድ ጋር ነው። አጣዬ ሲፈጠር ማጀቴም አብረው ነገሮች የሚፈጠሩት እና ያው በነገሮች አለመግባባት የተሰደድኩትን ህይወትን ኑሮ ለማሸነፍ ነው። 6 ዓመት አብረን ኖረናል። ምንም ነገር ልን አልችልም፣ ግን በባዶ ነው የቀረብን። 5 ዓመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። ገንዘቤን ሰጥቼዋለሁ። ሁሉ ነገር ሰጥቼዋለሁ። ምንም ነገር ልን አልችልም፣ ግን በባዶ ነው የቀረብን። 5 ዓመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዩቲዩብ ጓደኞቼ እንዴት ናችሁ? ደህና ናችሁ? ዛሬ አንዳንድ ነገር ልል ነው የመጣሁት። በልጅ ወላሂ በጣም ከባድ ነው። ሞጣ ላይ ቀርባ የተናገረችው ልጅ ውድ ሀገሬ ልጅ አይዞሽ እና ምን ማለት ፈልጌ ነው፣ በአረቡ ዓለም የምታገቡ እህቶቼ ባካችሁ ባታገቡ ይሻላል። የያዛችሁትን ይዛችሁ ወደ ሀገራችሁ መመለስ ይሻላል። ኢኮኖሚያችሁን በራሳችሁ ተቋቁማችሁ ልጆቻችሁንም በራሳችሁ ማሳደግ ይሻላል አንዳንድ ጊዜ እና እባካችሁ አረብ ሀገር ያላችሁ እህቶቼ አታግቡ። በእውነት በጣም ከባድ ነው በአሁኑ ሰዓት። እኔ እቺ ሞጣ ጋር ቀርባ የተናገረችው አይንስሽ በእውነት እኔ አንቺን ትልቅ ፈልጌ አይደለም ወይም ከአንቺ ተሽሌ ተገኝቼ አይደለም ይሄንን መናገር የምፈልገው፣ ግን በቃ አንዳንድ ጊዜ ይሰማናል። በቃ አረብ ሀገር የሚመጣችሁ ልጆች ያገባችሁ በቃ በዛው ቀጥሉ፣ ምንም ማድረግ አይቻልም። ግን ብታገቡም ባታገቡም ገንዘባችሁን በሂሳብ መኖር ጀምሩ። ማለት እድሜያችሁን ባክኖ ሁሉ ነገራችሁ ባክኖ እንዴት ነው እንትን ልትሉ የምትችሉት? አሁን ይችላል ቀድማ ባከነች፣ ቀድማም ባክና ብዙ ነገር አሁን አስቡት እንግዲህ ብሬ ባክኗል እያለች ነው። ቢያንስ ተካፍላችሁ የምትሄዱበትን መንገድ እንኳን ማመቻቸት እኮ ትልቅ ነገር ነው። ማለት ደህና ሰው ከሌላችሁ ቢያንስ አረብ ሀገር ተከራክሮ እንኳ ህግ ፊት እንኳ ቀርቦ ተከራክሮ ደህና አባት እንኳን ከሌላችሁ ገንዘብ ለወንድ አትስጡ። ወንዶቹንም ማዛ እያደረግናቸው ነው አንዳንድ ጊዜ እውነት ለመናገር ማለት ነው። እንዴት ነው ያኔ ብዙ ብር አንስተን እየሰጠን እንወደዋለን እናፈቅረዋለን እያልን ፍቅር አላፊ ጠፊ ነው እና እኔ ከእናንተ ተሽሌ አይደለም በእርግጥ የምመክረው። ብዙ ስህተት አለ። የሰው ላይ አንዴ ያጠፋል፣ ሁለቴ ያጠፋል፣ 3 4 ግን ያጠፋ አይችልም እና ብዙ ገንዘብ እየሰጣችሁ ወንዶቹንም በእውነት እያባለቅን ያለ ነው እኛ ነን። ለወንድ ልጅ ብዙ እንትን ማለት የለብንም እና ለምንድን ነው ቆይ ይሄ ነገር ለምን ይሆናል ለማለት ያክል ነው። ገንዘባችሁን ያዙ። ለወንድ ልጅ ገንዘብ አትስጡ። የዘመኑ ወንድ አሁን ለመናገር አሁን ላይ ደግሞ ወንዶች ያመጡት እንትን ምንድን ነው በፊርማ ያስራሉ። ለአጋጣሚ ሴቷ ፍቺ ተጠየቀች ማለት ነው ይህን ያህል ብር አንጪ፣ ይህን ያህል ሽሪያል አንጪ፣ ይህን ያህል ብር አንጪ እያሉ በእኛ ገንዘብ ሆና ላይ የሚኖሩት እና እህቴ በጣም አዝኛለሁ ባንቺ። እውነት ለመናገር 5 ዓመት 6 ዓመት በአሁኑ ዘመን ቀላል ነገር አይደለም። ግን በቃ አሁን እንደ አዲስ ህይወትሽን ጀምሪ፣ አይዞሽ፣ ምንም ችግር የለውም ማለት በቃ ልጅ ወልደሻል፣ ልጅ አለሽ፣ አልሐምዱሊላህ። በቃ አሁን ህይወት ይቀጥላል። እንግዲህ ወደ ሌላ 5 ዓመት ብትደግሚ ቀላል ነው በጣም ሁሉም ነገር። ቤት ትሰሪያለሽ፣ ቦታ ትቀያለሽ። እኔ እንደ እህትነት የምመክርሽ ማለት ነው እና ላለፈው ነገር በቃ ለፈጣሪ ሰጥተሽ ማለፍ ነው የኔ ውድ እህት። አይዞሽ ሀገሬ ልጅ እና እንደዚህ ደግሞ ሚዲያ ላይ መውጣት የለብሽም ነበር። ከወጣሽ አይቀር ደግሞ እኔ ያለኝን አስተያየት ያው ልናገር ብዬ ነው እና አይዞሽ። ግን በቃ አረብ ሀገር ያላችሁ ልጆች እባካችሁ ተመከሩ። ወንዶችን የምናባልጋቸው እኛ ነን። በመስጠት የሚመጣ ፍቅር የለም። አንድ ሰው ከወደድሽው በመስጠት አይደለም ልታቀርበው የምትችይው። ካላስ እሱም ውዴታው ካለ ነው። ፍቅር የጋራ ነው ማለት ስትዋደዱ ነው እንጂ ደግሞ ትዳር በቃ ምንም ማለት አይደለም። ትዳር እንዴት ነው ብቻ ለብቻ መኖር አይቻልም እንዴ? ምንድን ነው ይሄን ያህል? ምንም ማለት አይደለም እኮ እና ራስሽን አስከብረሽ ብቻ ያኔ ለብቻ መኖር ይቻላል እና
ትዳር ይዝህን አክል በጣም እንትናል ነው እና ፍቅርም ቢሆን በሰው ሀገር አያምርም። ፍቅረኛም ቢሆን በእርግጥ በኢስላም ሀራም ነው ፍቅረኛ። ግን አንዳንድ ልጆች እንደዚህ የምትሉ አላችሁና ግን በቃ ፍቅረኛም ቢሆን አስቸጋሪ ነው። በሰው ሀገር መያዝ አለ ምን አለ። ነገ ሀገር ስትወርዱ የሆነ ነገር ከሌላችሁ በጣም ከባድ ነው። ስለዚህ መመለሻ እንኳን ብር ያስፈልጋል። ስለዚህ መተና በቃ እንዴ ገብተና እንያዝም ብላችሁ አታስቡ እህቶቼ፣ ተጠንቀቁ፣ ራሳችሁን ጠብቁ። በቃ ወጥሩና ስሩ፣ አላማ ይኑራችሁ፣ ለህይወታችሁ መስፈርት ይኑራችሁ ማለት በቃ ሁሉ ነገር እዚህ ሀገር ራሱ ፍቅረኛ ብላችሁ ምናምን እያላችሁ የምትንዘላዘሉ ሰዎች ሀራሙ ምንም ታውት እንደው በቃ እንዴት ነው ለፍቅረኛ እያላችሁ የወር ደመወዛችሁን እያወጣችሁ ይሁ ቢሁ ደግሞ ብሩ ምንም አይሰራም። በነገራችን ላይ ይሁ ሀገር አረባገናቶች ሀገራችን ወርዳችሁ ራሱ ቶሎ ለማግባት እዚሁ በዚሁ ብሩ ምንም አይሰራም አይደለ? አገር ቤት ራሱ ወርዳችሁ ቀስ ብላችሁ ተረጋግታችሁ በቃ ብዙ ነገር አለ አይደለ? ሀታ ይኸው አገር ቤት ራሱ ቢወርዱ አገር ቤት ያለ ሰው በቃ ያኔ የመረዳዳት እንትናችን በጣም እንትን ነውና የውጭ ልይቱን ራሱ እንደዚህ ተመታ ከባድ ነው ወላሂ በጣም ከባድ ነው። እና በቃ ራስን ሆኖ መኖር በጣም ለኔ በቃ ብቸኝነቴ አንዳንዴ በጣም ያስደስተኛል። እና በእርግጥ ትዳር የነብያቶች መንገድ ቢሆንም ግን ከሚሆን ሰው ጋር ነው። ከሚሆን ሰው ጋር ብቸኝነት የመሰለ ነገር የለም። እና ብቻችሁ መኖር ተለማመዱ። ብቸኝነት አንዳንዴ ጥሩ ነው። እናቶቼ በቃ አንዳንድ ጊዜ ብቸኝነት ጥሩ ነው። ብቸኝነት ብዙም ባልደግፈውም አንዳንድ ጊዜ በቃ ጥሩ ነው። ታውቁ ጋር ማለት ብቸኝነት አሪፍ ነው ለማለት ያክል ነው ወዶቼ። ምንም ቢዋደዱ መለየት አለ እና አበረታቱኝ። ዩቲዩብን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ።